ያዛት። ጸጉሯን ጎትቶ ሲይዛት እኔ በመሀል ገባሁኝ እየገላገልኩ ማለት ነው ተጨንቄ። ከዛ ተነስቼ አባያን የለበስኩት በዛ ሰዓት እሷን አባያ ለመልበስ በቃ። ከዛ በኋላ የሆነ በቃ እኔን ገፈተሩኝ። እኔ ፌንት ነገር አስቴር አንዴ ሽንት ቤት ስትገቡ የሳውዲ ላይ ሽንት ቤቱ የሴት ሽንት ቤት እና የወንድ ሽንት ቤት አንድ ነው ወይ? ሲቀጥ ደግሞ ቁልፍ የለውም። ለምንድን ነው ቁልፍ ያልቆለፋችሁት? የለውም ሽንት ቤቱ ቁልፍ የለውም ነበር። የለውም ሲጀመር ባለስትራ ራሱ ፈርተዋለች። በእሱ ስር ነበረች በሰዓቱ። ጀማዎቹ ናቸው ስም በኔ ለውራ ፈርተዋለች። በእሱ ስር ነበረች ሲጀመር ማለት ነው። እውነት መታ መናገር ትችላለች። ፈርተዋለች። ሂዱም እያለች ነበረ ለእሷ። እንደውም ሂዱ ምናምን ብላታለች። ስም በኔ ለውራ ብናለች ግን አልተቻለም። ምክንያቱም እዚህ ጋር እሱም ጓደኞቹም ያው አንድ ናቸው። በዚህ ጋር እንትን ማለት አልቻልኩም። እዛ ያ ጓደኛው ምንድን ያለኝ አንቺ ነሽ የምታስደፍሪን ያለኝ። አንቺ ነሽ እንዴት ነው አማራ ጋር የምትቀመጭ ያለኝ ጓደኛው ራሱ ነው። መናገር ይችላል ጓደኛው መጥቶ ማለት ነው። ቢላ አንገቴ ላይ ደቅኖ ማለት ነው ያለኝ። አትገላጊም፣ በመሀል አገቢም፣ ይደብድቧት ነው ያለኝ። እኔ ላይ ቢላ ቁሞ ነበር እኮ እኔ አስለን እኔ በወደቅኩ ሰዓት ሁሉም እዛ የነበሩትም ወጥተዋል። እኔ የሞትኩ መስሏቸው ራሴን አውቄ ስነሳ እሷና እነሱ ተያይዘዋል። ግን በመሀል ገብቻ አሁን እንዲህ ስል ይሄኛው ቢላ ደቀነብኝ አምጥቶ። ሴቶቹ ውጭ ነበሩ፣ መደወል ይችሉ ነበረ። እኔ እንዴት እንደሆነ አላውቅም። ሴቶቹ ውጭ ነበሩ። እኔ ላይ ቢላ ሲይዝ እኔ ጭራሽ መነቃነቅ አልቻልኩም። በቴስታ በምናምን እየመታኝ በቃ እንትን አለ ማለት አልቻልኩም። ፌንት ከነቀልኩኝ ጀምሮ ስጀምር ተነስቼ እንትን ማለት አልቻልኩም። ከዛ እኔ በተነሳ ቁጥር እዛው እንትን ያደረጉኛል። ስካር ነበር በመካከላችሁ? የለም እሱ ግን ሰክሮ ነበረ። እኛ ግን አልጠጣንም። ራሳችን ጠብቀን እየተጻጻፍን ነበረ በውስጥ እናሷ። እናንተም ያው አንድ ሰው መጠጥ ቤት ውስጥ የሚገኘው ሊጠጣ ነው፣ ሊጸልይ አይገናኝም ማለት ላስቴር። ኦልሬዲ መብታችሁ ነው መጠጣት። ለሴት ልጅ ተፈቅዶ ወንድ ልጅ ይጠጣ፣ ሴት ልጅ አትጠጣ። ሲጀመር የሰው ልጅ በሙሉ መጠጥ አይጠጣ ነው ያለው መጽሐፍ ቅዱስም ቁርአኑ። ወንድ ልጅ ሰክሮ እንደፈለገ ይደንፋ የሚል ህግ የለም። መብታችሁ ነው መዝናናት፣ እንደፈለጋችሁ የመሆን መብት አላችሁ፣ በገንዘባችሁ ነው። ነገር ግን በምትዝናኑ መሲስ እዛ ወይ መጽሐፍ ቅዱስ ወይ ቁርአን ልትቀሩ አይደለም እዛ ቦታ የተገናኛችሁ። እናንተም ጠጥታችኋል፣ እሱም ጠጥቶ ነበር አይደለ አስቴር? እኛ አልጠጣንም። እውነቱን ከፈለግሽ እዛ ጋር ማለት ነው። እሷም አልሰከረችም፣ እኔም አልሰከርኩም። እኔ ሲጀመር አስቴር አንዴ አልሰከርንም እና አልጠጣንም ይለያያል። ጠጥተናል። ማንም የሰከረ የለም እዛ ጋር። በቃ ኦልሬዲ የምትዩት አይደል? ልንጠጣ አይደለም አይባልም። እሻቱ ልትጠጡ ሄዳችኋል፣ መብታችሁ ነው እያልኩሽ ነው። ስጥምር ስክትሉ ራሱ የመስከር መብት አላችሁ። ሴት ልጅ አትጠጣ የሚል እንትን የለም። መጠጥ ቤት ውስጥ ተገናኝታችኋል። ሁላችሁም ግን መጠጥ ጠጥታችኋል አይደል? በሰዓቱ አስቱ ያዛት ነው የተወቁ። አንዴ ታብታብ አድርጎ እኔ እና ያዘኝ እነሱን ሳይሆ አንዴ እስኪ ታብታብ አዙር አድርጉ። እዚህ መገልፈጣችሁን ተውና ደግሞ ጀመራችሁ። አንቺ ደህና ጋር ነው ስታክ ያደረገው። በአጠቃላይ ልክ አንድ ሰው ያው ነቀላት መጠጥ ቤት ውስጥ አንድ ሰው የምትገናኙ ልትቀድሱ ወይ ልትጸልዩ አይደለም። ሄዳችኋል ልትዝናኑ። የሰከረ ሰው በመካከላችሁ ብቻ የመጠጥ ሞቅታ ነበር። ይህንን ነው እኔ ማወቅ የፈለኩትኝ እንጂ አልጠጣንም የሚባል ነገር አይሰራም። ስለዚህ ተስፍሽ ለሀምዛ ስላወራ ጓደኛ ቪዲዮ ይከፍታል። አጠገብህን ያለው ሀምዛ በአይነት ጓደኛ እንትን ያልከው የሁለታችሁ እንትን ሲከፈት ደግሞ ማይኩ ያስተጋባል። ኖ አሁን ኦሪጂን እንስማው። ልናገር አሁን እሱ ማለት ነው ልናገር ክፈት ቪዲዮ ኦሪጂን። አሁን ደግሞ ኦሪጂን እንስማው። ተኝቼ ነው ያለሁት፣ መራቁቴ ነው ያለሁት። አብሽር እሺ፣ እንዳታሳይ ከቅርታ ጋር ማለት ነው። ኖ ተስፍሽ ነው ቲሸርት ይልበስና ቲሸርት ኖ ተስፍሽ እንዴ ሀምዛ ከፍቶ ቀኑ ልጅቷ እንደዚህ ሆና ከፍታ እሱ ማይከፍትበት ምንም ምክንያት የለም። ቲሸርት ልበስ፣ ቪዲዮ ክፈት። ሀምዛ ቲሸርት አቀብለው ቪዲዮን አጥፋና እንዲህ ቪዲዮ አቀብለው እሱ መኝታ ክፍልና አንተ ሳሎን ነው። ሀምዛ ክፈትና እስቲ ማለት ከጠረጠረችን ቪዲዮ ክፈት። እሺ ቪዲዮ ክፈት። ሆነም ቀን ቪዲዮ ክፈት። ቪዲዮ ክፈት። እሺ ይታይሻል። አሁን ራቁቴ ነው ያለው። ይታይሻል። ተነስና ቪዲዮ ክፈት። ቲሸርት ልበስ። እኔ አንተ ራቁትን ደረትህን አታሳየኝ። እዚህ ጋር
በነገራችን ላይ እኔ ቦርጭ የለኝም። እንትን አነጋገርሽን አስተካክይና ማለት ነው። Mucatti video bante jirti Hamza video bane jira video bani bani tidasati wasala bani video bani kai t-shirt godi ሰባብረን ቪዲዮን በኦሮምኛም ቢሆን አስረዳሃለሁ ትከፍታለህ ቪዲዮ ምን አትሳካ ቪዲዮ በኔ ዮንሰሌ በከከነት እንተው እንትን አድርጎ አካሄዳችንን እናስተካክለው። እሱ ልብስ እስኪለብስ ድረስ የቀራችሽን ሀሳብ ጨርሽ ባለው ደቂቃ አስቴር ጨርሽ እና እዛ ጋር ባለንበት እዛ ጋር ማንም እንደዚህ ቁጭ አድርገን ችርስ እያሉን ራሱ ምንም ያን እየጠጣን ነው ስልሽ እሺ እያለን እንደዚህ እንትን እያልን ነበረ። ግን በመሀል እየጻፍኩለት ነበር እንድንሄድ እና ጓደኛውም እየደወለች ነበረ። ያው እንዳልኩሽ ነው እኔን እንደዛ አድርጎ እሷንም እንደቀጠቀጧት ማለት ነው። ይሄ ልጅ ግን ስለት ያወጣው አብዛኛ ጊዜ በስለት እንትን ያለው የምር ወላሂ እገልሻለሁ ነው ያለኝ። ወላሂ እገልሻለሁ ከዚች ልጅ ጋር ነው የምትቀመጪው ምናምን እያለ ማለት ነው። በዚሁ እንግዲህ ከዚች ልጅ ጋር ምናምን ሲለኝ እኔ እቺ ልጅ በጥጋብ የተገናኘ ሳይሆን በክፉ ቀን የተገናኘ ልጅ ነው ልጅ ናት። እኔ በዚች ልጅ አትምጣ ምናምን እያልኩት ነበረ ማለት ነው። ግን ደግሞ እዚህ ጋር ማንንም የበደለ የለም። ማንም እነሱን የነካ የለም። ልጅቷም አልነካቻቸውም። ለራሱ ተነስተው እንደዛ እንዳደረጓት ነው እንዳልኳት። ያኔ እሷም ተናግራለች። ተቀመጪ እኔ ጋ ምናምን ማማለል ምናምን ነገር ነው። እስከዚህ በኋላ የማለት ቆሻሻ እንደማለት ነገር ማለት ነው የማለት የደረሰው ማለት ነው። እዛ ጋር ቀጥቅጠው እኔንም እንደዛው እንትን እያሉ ደብድባት ሬሳዋን ነው ጥለው የወጡት። እኔንም እዛው ፌንት በነቀልኩት ነው የሄዱት ማለት ነው። ግን ደግሞ ሀምዛ እዚህ ጋር ይሄን ሁሉ አሻሽጎ የመጣው እኔ አላውቅም። ምክንያቱም አይቻለው የተነካውን ያህል አይቻለው። ግን ደግሞ ይሄ ሁሉ እሱ ያሻሸገው ምን እንዳሻሸገ አላውቅም። እኔ ምን አሽጎ እንደመጣ አላውቅም። እኔ እውነት ለመናገር ማለት ነው። ምክንያቱም እዚህ ጋር እኔ እየገፈታተሩኝ ነው እንጂ እያየው ነበረ። ሁሉንም ነገር እየተመለከትኩ ነው። ልጅቷ ነች እንጂ የተጎዳችው እሱ አይደለም። እዚህ ጋር የተቧጨርከውን ያህል አይቻለሁ ሀምዛም ማለት ነው። እኔ ለልጅቷ መቆም ሳይሆን ለአንተ መቆም ሳይሆን እውነቱን ነው እዚህ ጋር እየተናገርኩ ያለሁት ማለት ነው። ስለዚህ በሄደ ሰዓት ራሱ ስልካችንን ይዞ ነው የሄደው። ስልካችንን ይዞ ሲሄድ ስልኬን ስጠኝ ብዬ ለምኜዋለሁ። ስልካችንን ስጠን ስለው ሀታ ስልክ ብቻ አይደለም ቦርሳዎቻችንን ነው ዘርግፈው በትነው ፈትሸው የሄዱት ማለት ነው። ሲሄዱ መሄጃ የታክሲ ራሱ መሄጃ እንትን አላገኘንም በዛ ሰዓት ማለት ነው። በትነው ነው የሄደው። ሲቀጥል ደግሞ እዛ ጋር እኛ ታክሲ ራሱ ወተን ለመያዝ እሷ እንደዛ ሆና ማንም ሰው ታክሲ ይዞ እሷን የሚጭን ሰው የለም ነበረ። ግን እዛ ጋር በዛ ባሉት ልጆች ነው ስልክ ራሱ ተደዋውለን የሄድ ነው ማለት ነው። ከዛ ቦታ ልጅቷን ይዘን አንዴ ተስፈሽ አስቴር ነገኝ አሁን እሱ እንዳለው እሷን ነው ማውቀው አስቴርን ነው ማውቀው ጓደኛዬ ነች ብሏል። ቀሙ ማስረጃ ሳይሆን ነገር እንስማ መጀመሪያ ሁሉና እንስማ። አሁን እያቋረጣችሁ እየጠየቃችሁ ሌላ መስመር እየገባችሁ ነው። አሁን ውርጅ የሚባለውን እንስማ። አራቱም ከተናገሩ በኋላ